ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ወደ ዋሽንግተን ዲሲ መልሳችሁና ባለፈው በደብረ ምህረት ቅዱስ ሚካኤል ቤተክርስቲያን የዓመቱን በዓል የንግስ በዓል ማለት ነው ባከበሩበት ስነ ስርዓት ላይ ተገኝቼ ቀዳሁት ነው። አጥር ያለ ነው። ከዛ ደግሞ ወደ አዲስ አበባ ደግሞ መልሳችኋለሁ። ክቡራትና ክቡራን ተመልካቾቻችን በአሁኑ ሰዓት የምትመለከቱት ምስል ደግሞ ከዚሁ ከዋሽንግተን ዲሲ ከደብረ ምህረት ቅዱስ ሚካኤል ቤተክርስቲያን የዓመቱን የበዓል ንግስ በሚያደርጉበት በልዩ ስነ ስርዓት ላይ ተገኝተን ያገኘነውን ምስል ነው በአሁኑ ሰዓት የምትመለከቱት። እንግዲህ ፕሮግራማችንን እንደምትወዱ ተስፋ እናደርጋለን። ለፕሮግራማችን ያላችሁን አስተያየትና ጥያቄዎች ከፕሮግራም መጨረሻ በምንተው አድራሻ መልእክታችሁን ማቅረብ ትችላላችሁ። እንደምታዩት እንግዲህ የዚህን ልዩ በዓል ስነ ስርዓት አጠር ባለ መልኩ ከዛው ተገኝተን የቀዳነው ቪዲዮ ነው የምታዩት። አብራችሁን ቆዩ። መልካም ቆይታ እመኝላችኋለሁ። Yeah.
ክቡራትና ክቡራን ተመልካቾቻችን አሁንም ወስዳችሁ ወደ አዲስ አበባ ነው። በአዲስ አበባ ቆይታዬ በጊዮርጊስ ቤተክርስቲያን ተገኝቼ የዓመቱን በዓል በሚያከብሩበት ስነ ስርዓት ላይ የቀረጽኩትን ቪዲዮ ነው በአሁን ሰዓት ማሳያችሁ። አዲስ አበባ የሚገኘው የያሬዳው ጊዮርጊስ የዓመቱን በዓል በሚያከብሩበት በዛው መዘምራኖቹ ሲያቀርቡት የነበረውን ልዩ ስነ ስርዓትን ነው በአሁን ሰዓት ማሳያችሁ። በተረፈ በፕሮግራማችን እንደምትደሰቱ ተስፋ እናደርጋለን። አሁን ወደ ተዘጋጀው ዝግጅት መልሳችኋለሁ። እንዳልጌታው ነኝ። ክቡራትና ክቡራን ተመልካቾቻችን የፕሮግራማችን ሰዓት እያለቀ ነው። የማጠናቀቂያችን ሰዓት ደቂቃ እየተቃረበ ስለሆነ በዚህ አጋጣሚ ስንብቴን ማቀርብላችሁ እንዳልጌታው ነኝ። ለፕሮግራማችን ያላችሁን አስተያየትና ጥያቄ በዚህ በፕሮግራሙ በምንተው ስልክ ቁጥር ልታገኙ ትችላላችሁ። ወይም በምታዩት አድራሻ ልትጽፉልን ወይም በምታዩት የኢሜል አድራሻ ልትልኩልን ትችላላችሁ። ለፕሮግራማችን ያላችሁን አስተያየትና ጥያቄ በደስታ እንቀበላለን። በፕሮግራማችን ላይ ለመሳተፍ እዚህ የመጣችሁ ለማገልገል የምትፈልጉም ካላችሁ በአድራሻችን ማግኘት ትችላላችሁ። እንግዲህ ጻፉልን፣ ኢሜል አድርጉልን፣ ደውሉልን። እናመሰግናለን። ደህና ደሩ ወይም ደህና አርፍዱ። Amen.